ለአንድ ሰው ዛሬ እግዚአብሔር እንደዚህ ይላል፣ ምን ያክል እንደደከመ አይቻለሁ፣ ምን ያክል እንደሰለቸ ተመልክቻለሁ። ያንተ የብቻህን ጦርነት አይቼዋለሁ፣ ማንም የማያውቀውን ብቻህን የምትታገለውን። ምን ያክል እንደከበደ ምን ያክል እንደሰለቸ ፍርሃት በአይምሮ ውስጥ ሲጮህ አይቻለሁ። ነገር ግን እግዚአብሔር ስላንተ ይዋጋል፣ አንተም ዝም ትላለህ። አንተ ዝም ብለህ ጠብቅ፣ ምክንያቱም ውጊያው ያንተ አይደለምና። ለሁሉም መልስ ላታውቅ ትችላለህ። መፍትሄው እንዴት እንደሚገኝ ላታውቅም ትችላለህ። ከዚህ ችግር ውስጥ እንዴት እንደሚያወጣ መንገዱን ላታውቅ ትችላለህ። ያንተ ውጊያ አይደለም። እግዚአብሔር ዛሬም ትናንትም ያው ነው። ለሕዝቦቹ ባህርን የከፈለ እሱ እግዚአብሔር ነው። ለዳንኤል የአንበሶችን አፍ የዘጋው ራሱ እግዚአብሔር ነው። በአንድ ቃል ብቻ ማዕበሉን ያቆመው ራሱ እግዚአብሔር ነው። እግዚአብሔር እንደዚህ ይልሃል፣ እኔ ያው እግዚአብሔር ነኝ፣ እዚሁ ካንተ ጋር። አሁን ላንተ ፍርሃትህን ተው፣ ጭንቀትህንም አቁም። ለራስህ ወደ መፍትሄው አትሂድ፣ እረፍ። እኔም አምላክ እንደሆንኩ እወቅ። እኔ በሁኔታዎች ላይ